በዛሬ ዕለት እጅግ በጣም በሚገርም ሁኔታ ሀይሌ ሪዞርት ላይ እጅግ በጣም ከባድ ነገር ተፈጥሯል። ምንድነው ካላችሁ ሩታና አብርሃም እንግዲህ ተገናኝቶ በድጋሚ እጅግ በጣም ጸብ ውስጥ ገብቷል። እሱ ብቻ አይደለም እንግዲህ ሄርሜላም ተገኝታ ነበረ በቦታውም እንግዲህ ዳኒም ተገኝቶ ነበረ። እጅግ በጣም ከባድ ሁኔታ ውስጥ እንደገቡና በስተመጨረሻ እንግዲህ ኢቭን ሊታሰሩ ይችላሉ እስከ ማለት ደረጃ ድረስ ደርሷል ቦታው ላይ የነበሩ ሰዎች። ምክንያቱ ደግሞ እጅግ በጣም ትልቅ ጸብ ነበረ። እያንዳንዱን ነገር እንግዲህ በዚህ ቪዲዮ እነግራችኋለሁ። ምንድነው የተፈጠረ በዚህ ቪዲዮ የምትከታተሉ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት ሩታ ወደ ዝዋይ አቅንታ ነበረ። በተለይ እንግዲህ ሩታ ያው አብርሃምን አግኝታ ነበረ። አብርሃምን አግኝታ እንግዲህ ነገሮችን ለማስተካከል እየሞከረች እንደሆነ በደንብ አድርጋ ስትናገር ነበረ። በተለይ እንግዲህ አብርሃም ወደ ህይወቱ እንዲመለስ ወደ ፍቅሩ ወይም ደግሞ ወደ ትዳሩ እንዲመለስ ከባድ የሆነ ነገር ስትናገርም ነበረ። በስተመጨረሻ እንግዲህ ስትለምነውም ጭምር ነበረ። አብርሃም እንግዲህ እዛ ቦታ ላይ መገኘቷ እጅግ በጣም አናዶታል። ምክንያቱ ደግሞ እንግዲህ ያው እንደምታውቁት ለመዝናናት ነው የመጣሁት ወይም ደግሞ ለመዝናናት ነው። በተለይ እንግዲህ ራሴን ለማዳመጥ ወይም ደግሞ ሰው በሌለበት ቦታ ላይ ብቻዬን ጊዜ ማሳለፍ ስለፈለኩኝ ከአንቺ ርቄ ወደዚህ መጥቻለሁ። ለምንድን ነው ወደ ህይወቴ የምትመጪ ብሎ እንግዲህ ብዙ ነገሮችን ሲናገር ነበረ። በዛን ሰዓትም እንግዲህ ያው ሩታ ምንም እንግዲህ ቢደብራትም በዛን ሰዓት ያለውን ነገር በደንብ አድርጋ ስታስረዳ ነበረ። እሱ ብቻ አይደለም እንግዲህ ከሱ ጋር መኖር እንደምትፈልግም ጭምር በግልጽ ስትናገር ነበረ። በስተመጨረሻ እንግዲህ አብርሃም በዚህ ጉዳይ ላይ ምንም መስማማት አልፈለገም። ወደ መጣሽበት እግርሽ እንግዲህ ተመለሺ ብሎ በጣም በንዴት ሲናገር ነበረ። በዛን ሰዓት እንግዲህ ሩታም ያለውን ነገር እቀበላለሁ፣ ሁሉንም ነገሮችን አንተ የምታደርገውን ነገር አውቃለሁ፣ ካሁን በኋላም የምታደርገውን ነገሮችን እያንዳንዱን እከታተላለሁ፣ ከአንተ ጋር መኖር ስለምፈልግ አልመለስም ብላ እንግዲህ ብዙ ነገሮችን ስትናገር ነበረ። በስተመጨረሻ እንግዲህ ለተመልካችም የተናገረችው አንድ ነገር ነበረ። እዛው ዝዋይ ወይም ሀይሌ ሪዞርት ላይ እንግዲህ ያው ትንሽ ጊዜ ማሳለፍ እንደምትፈልግና እዛው ያው መመለስም ስለማችል የመሸባት ስለነበረ በዛን ሰዓት እንግዲህ ያው እዛው አካባቢ ሩም ይዛ አድራ በስተመጨረሻ በነጋታው ደግሞ እነሱን ለማግኘትም እንደምትሞክር በደንብ አድርጋ ስትናገር ነበረ። በተለይ እንግዲህ አብርሃምን አግኝታ በድጋሚ ያለውን ነገር ለማስረዳት ያው የራሷን በበኩሏ የቻለችውን ነገር ለመፍጠር እንግዲህ እየሞከረች እንደሆነ በደንብ አድርጋ ስትናገር ነበረ። እንግዲህ በስተመጨረሻ በዛሬ ዕለት ተገናኝቶ ነበሩ። መገናኘት ብቻ አይደለም እንግዲህ ያው ቦታው ላይ ያው እንደምታውቁት አብርሃም ብቻ ሳይሆን ሌሎች ሰዎችም ተገኝቶ ነበሩ። በተለይ እንግዲህ እጅግ በጣም በሚገርም ሁኔታ ሄርሜላ በቦታው ነበረች። ከአብርሃም ጋራ እንግዲህ ጊዜ እያሳለፉ ነበረ። ከአብርሃም ጋራ እጅግ በጣም የሚገርም ጊዜ እያሳለፉ ነው። እንግዲህ በተለይ ሩታ ያገኘቻቸው በዛን ሰዓትም እንግዲህ በጣም ተናዳ በጣም ብዙ ነገሮችን ስትናገር ነበረ። እጅግ በጣም እንደተከፋች ወይም ደግሞ እንግዲህ በአብርሃም ስራ እጅግ በጣም እንደተሰማትም ጭምር በደንብ አድርጋ ስትናገር ነበረ። ለአብርሃም እንግዲህ ይሄ የመጨረሻ ነው የሚሆነው፣ ካሁን በኋላ የምለምን እንዳይመስል ይሄ የመጨረሻ ውሳኔ ስለሆነ እባክን ለመጨረሻም ጊዜ ቢሆን ነገሮችን አስተውለ ወደ ህይወታችን ወይም ደግሞ ወደ ትዳራችን የምንመለስበትን መንገድ ፍጠር እያለች በደንብ አድርጋ ስትጠይቀው ነበረ። በዚህ እንግዲህ ሩታ አምርራለች። በአሁኑ እጅግ በጣም ብዙ ሰው ያስደነገጠው ነገር ያው ሩታ በጣም አምርራ በጣም ስትናገረው ነበረ። ያየችውን ነገር ማመን ከብዷት ነበረ። እሱ ብቻ አይደለም እንግዲህ በቦታው ዳኒም ጭምር ተገኝቷል የሚባል ነገርም ተሰምቷል። እጅግ በጣም በሚያስገርም ሁኔታ እንግዲህ ዳኒ ጋራ አብርሃም ሲገናኝ በጣም ትልቅ ጸብ ተፈጥሮ ነበረ። በዛን ሰዓትም የነበሩ ሰዎችም ወይም ደግሞ እንግዲህ በጥበቃ ሙያ ላይ እንግዲህ የተሰማሩ ሰዎችም በብዛት ተገኝቶ ነበሩ እዛ ቦታ ላይ። እንግዲህ አብርሃምና ዳኒ ሲተናነቁ እንደምንም ብሎ ለማስቆም ሞክረዋል ማለት ነው። በስተመጨረሻ እንግዲህ ነገሮቹ ሊረጋጉ አልቻሉም ነበር።
ነበረ። ሁሉም ሰው በጣም ተደናግጦ ነበረ። እጅግ በጣም ትልቅ ረብሻ በሪዞርት ውስጥ ተፈጥሮ ነበረ። በስተመጨረሻ እንግዲህ ያው ፖሊሶችም መጥቶ አብርሃምንም ሌሎችም ሰዎችም በአንድ ላይ አድርጎ ሊያስሩ ነበረ። በስተመጨረሻ ነገሮችን በመነጋገር እንደተፈታ ተሰምቷል። እጅግ በጣም በሚገርም ሁኔታ ይሄ ነገር እንግዲህ ሲከሰት ለመጀመሪያ ጊዜ አይደለም። ከዚህ በፊትም እንደምታስታውሱት በተለይ እንግዲህ ሮቤልም የተለያዩ ሰዎችም ጋራ እንግዲህ በአንድ ላይ ሆኖ አብርሃም ከነሱ ጋራም ጸብ ሲፈጥር ነበረ። እሱ ብቻ አይደለም ከዳኒ ጋራም ከዓመታት በፊት እንግዲህ ሲጣሉና እስከ መጨረሻ ድረስ እንግዲህ ወደማይሆን ነገር ውስጥ ገብቶ እንደወጡ በደንብ እናስታውሳለን። ይሄ ነገር መደገሙ ደግሞ ነገሮቹን እያባባሰ እየመጣ ይገኛል። በተለይ እንግዲህ አብርሃም ይቅርታ መቀበል ያልፈለገበትን ምክንያት ሲናገር አሁንም ነገም በጭራሽ አንድ ላይ ብንሆን እንኳን ነገም እንደዚሁ ተመሳሳይ አይነት ጸብ ሊፈጠር ይችላል ወይም ደግሞ ልንጣላ እንችላለን ብሎ ስላሰበ ነው። ያው እሱ ብቻ አይደለም እንግዲህ ያው ሄርሜላም ከዚህ በፊት እንግዲህ የተናገረችው ነገሮች አሉ። ያ ነገር ደግሞ ሁላችንም እናውቃለን። በተለይ እንግዲህ ሄርሜላ ከተናገረችው ውስጥ አንዱ አብርሃም የራሱን ሕይወት መኖር እንዳለበት በትክክል ስትናገር ነበረ። እንግዲህ ምንድነው ካሁን በኋላ የሚፈጠረው ብላችሁ ከጠየቃችሁኝ በጣም በጣም ከባድ ነገሮች ሊፈጠሩ ይችላሉ። ያው ዳኒ በቀልን አስቦ ወይም ደግሞ ሊበቀለው ሊመጣ ይችላል። በተለይ አብርሃምን በእርግጠኝነት ከመበቀል ወደኋላ የሚል አይነት ሰው አይደለም። ከዚህ በፊትም እንግዲህ በደንብ ሲናገር ነበረ። አብርሃም ከአንተ ጋራ የነበረን ነገሮችን አልጨረስንም፣ ከሩታ ጋራ ያለን ግንኙነት አቁማል። ስለሆነ እኔ ደግሞ ከሩታ ጋራ መቀጠል እፈልጋለሁ። ከጽጌ ጋራም አብሬ አይደለውም። ስለዚህ ከሩታ ጋራ አብሬ መኖር እችላለሁ። ከሷ ጋራ መኖርም እፈልጋለሁ። ይህንን እድል እንግዲህ በጣም ስጠብቀው የነበረ ጉዳይ ስለሆነ እንደምንም ብሎ እንግዲህ ያው አብርሃምን ያው በደንብ አድርጎ አሳምኖ ወይም ደግሞ እንግዲህ ጸብን ፈጥሮ ወደ ዳኒ ወደ ሩታ እንግዲህ ሊመለስ ይችላል ዳኒ ተብሎ ይጠበቃል ማለት ነው። እጅግ በጣም ከባድ ሁኔታ ውስጥ ነው የምትገባ ብዬ ነው የማስበው። በተለይ ሩታ የምታረጋቸው ነገሮችን ካሁን በኋላ አስተውላ ብታደርግ የተሻለ ነው። ምክንያቱም ደግሞ እንግዲህ ነገሮች ከተበላሹ በኋላ ሊስተካከልም አይችልም። ከዚህ በፊት አይተናል ብዙ ነገሮች ሲበላሹ ነበረ። በስተመጨረሻ ሊስተካከሉ እንግዲህ አልቻሉ ነበረ። ያው ሁላችንም የምናውቀው በተለይ እንግዲህ ዳኒና ጽጌ ብዙ ነገሮች ውስጥ ገብቶ እንደወጡ እናውቃለን። እስከ ዛሬ ድረስ እንግዲህ ህይወታቸው ሳይስተካከል የራሳቸው ህይወት ጀምሯል ማለት ነው። እንግዲህ አሁንም ይሄ ነገር እንዳይከሰት እንሰጋለን። ስለሆነ እንግዲህ ከወዲሁ ብታስብበት መልካም ነው ብዬ ነው የማስበው። እንግዲህ አብርሃምና ዳኒ ሁሉም ሰው ተገናኝቶ በጣም ከባድ የሆነ ረብሻ ፈጥሮ እጅግ በጣም በሚገርም ሁኔታ በጣም ብዙ ሰዎችም ተሰብስቦ ቦታው ላይ ብዙ ነገሮች ሲፈጠሩ ነበረ። በተለይ ጥበቃዎቹ ባይኖሩና አብርሃምና ዳኒም ባይገላገሉ ኖሮ ሌላ ነገር ወይም ደግሞ ሌላ ችግር ውስጥ ሊገቡ ነበረ። በተለይ እንግዲህ ሪዞርቱ ላይ እጅግ በጣም ሁከት ፈጥሯልም ተብሎ ተወርቷል። እጅግ በጣም ሁከት ብቻ ሳይሆን ብዙ ነገሮችን ለማድረግ ሞክረው ነበሩ። በተለይ እንግዲህ ዳኒ ብዙ ነገሮችን ለማድረግ ሞክረው ነበረ። በስተመጨረሻ እንግዲህ ነገሮችን ለማስተካከል ተሞክረዋል ማለት ነው። እንግዲህ አዲስ ነገሮች እየተከሰቱ ነው። በተለይ በአብርሃም ዙሪያ አዳዲስ ነገሮችም እየተሰሙ ነው። ከሩታ ጋራ መሆንም ይፈልጋል ወይም ደግሞ እንግዲህ ያው እንደምታውቁት ሄርሜላንም መተውም አይፈልግም። ነገሮችን ደግሞ ወዴት መወሰድ እንዳለበትም ግራ ተጋብቷል ልጁ። እሱ ብቻ አይደለም እንግዲህ ያው ሩታም ወስናለች፣ ከአብርሃም ጋራ መኖር ትፈልጋለች። ነገር ግን የመጨረሻ እድል ሰጥታለች። እንግዲህ ያው አብርሃም ይህንን ነገር አስተውለ ወይም ደግሞ ወደ ራስ ተመለሰ ነገሮች የምታስተካከል ከሆነ ህይወት ጥሩ ይሆናል ብዬ ነው የማስበው። ነገሮች እንግዲህ ከባድ ሊሆኑ ይችላሉ ካሁን በኋላ የሚፈጠሩ ነገሮች። ስለዚህ እንግዲህ እኛም ተከታትለን ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።